ስራዬ ነው የሚያወጣኝም ስራዬ ነው ገደል የሚከተኝም። እናንተንም ደግሞ እንደዛው የመጣችሁበት መንገድ ስራ ብላችሁ መጣችሁ አልተሳካም አዘግይቻለሁ ይቅርታ እያልኩኝ መልሳለሁ። ከሁለት ከሶስት ቀን በፊት የገቡ ልጆች አሉ። እንትናን ሀቡዬ ማነው ስሟ ጓደኛሽ ሪም ጎልድን ልትጠይቂያት ትችያለሽ። ከጆርዳን ያመጣሁላት ልጅ አለች። ሳሪ ልትጠይቂላት ትጠይቂያት ትችያለሽ። ከኢትዮጵያ ያመጣሁላት ልጅ አለ። ከተሳካ አደርጋለሁ ተጠቃሚ ነኝ። እኔም እኮ ተጠቃሚ ነኝ። ካልተሳጋና የሚያሰጋ ነገር ካለው ግን አቆማለሁ። ያስል የወንዶቹ ስራ ላይ ችግር አለ ማለት አይደለም። የወንዶቹ ስራ በጥሩ ሁኔታ እየሄደ ነው። የፖሊስ ክሊራንስ የሚባል ነገር ስላለ እሱን የግድ እያዘጋጀን የመስጠት ግዴታ አለብን። እኛ ነን ጽፈን መስጠት ያለብን ሌተር። ለዛ ነው የሚዘገየው። ከዛ በተረፈ አሁንም በየአካባቢው ያሉ ልጆችን በቅርብ ቦታ ያሉ እያስገባሁኝ ነው። ስቲል ከጆርዳን ከሳውዲ ከኩዌት ከእንደዚህ የሚመጡትን ልጆች ማስገባት ቻልኩኝ ማለት ደግሞ ከኢትዮጵያም ቀላል ነው ማለት አይደለም። ከኢትዮጵያ የሚመጡት በሙሉ አዳዲስ ናቸው። ሞስት ልጆቹ አዳዲስ ናቸው። ያ ነው ችግር የሆነብኝ። አሁንም በዚህ ነገር ያዘገየኋችሁ መካስ በምችለው መጠን እክሳለሁ። የሚደረግ ነገር ቢሆን በእኔ ባይሳካና በሌላ ሰውን ቢመጡ ግን እንደው ሙኒት የእነዚህ ልጆች አደራ የምትሉኝን በኃላፊነት ላላህ ስል ምንም ነገር ቢገጥማቸው ኢንተርፌር እያደረኩኝ አግዛለሁ። በተረፈ ግን ሀቡንም እነሳሪንም እነመሲንም ማንንም በእኔ ሰበብ ማንንም አትወቀሱ። መጥቼ መተንፈስም አልችልበት ቤት ነው ይሄ ቤት። እኔ ጊፍት ስትሰጥ ስለማታውቁኝ ነው እንጂ ሄጄ ባንዲራ ሳሰቀል ማድርበት ጊዜ አለ። ባንዲራ የሚሰቀልባቸው ቤቶች አሉ። በጊፍት ብዛት የኢትዮጵያዊዋ ከበዛ አካሸነፈች ባንዲራዋ ተሰቅሎ የኢትዮጵያ መዝሙር ይሄ የሀገር መዝሙር ይዘመራል፣ ዘፈን ይዘፈራል። خلاص ደስ ስለሚለኝ አደርገዋለሁ። እኔ ዛሬ ይሄን ስራ ስለጀመርኩ አይደለም ገንዘብ ያለኝ 25 ዓመት ድለላ የሰራው ሴት ነኝ። ከዛም ውጪ ደግሞ ብዙ ገቢዎች ያሉኝ ነኝ አልহামዱሊላህ። ለዛም ነው መመለስን የቻልኩት። የሰው ልጅ ብር ይዞ አቅፎ አይቀመጥም፣ ያንቀሳቅሳል፣ ያገላብጣል። ስለዚህ አንገማመት። ነገ የምንፈላለግ ሰዎች ነን። እፈልጋችኋለሁ፣ ትፈልጉኛላችሁ። ብዙ አጋጣሚዎች በመሃላችን ይፈጠራል። ስለዚህ ራሳችንን አናርክስ። ይሄ ራስን ማርከስ ነው እና ሀቡዬ ለተፈጠረው ነገር ይቅርታ ጠይቃለሁ። በፍጹም ሙኒት ምን መሰለሽ እኔ ሳሪቲንም ሆነ ማንንም በገንዘብ ገዝታቸው ኦር በጊፍት ምናምን የሚሉት ሰዎች እኛ መልስ አንሰጥም። ዊ ዶንት ጊቭ አ ሺት። ካላቸው ማስረጃ ያቀርቡ። በተረፈ ደግሞ አንቺ እዚህ ጋር አንድ ነገር በቀደም የተናገርሽ ቀን እኔ ላይቭ ሪካርዱን ፈልጌ ከነቀኑ አውጣዋለሁ። መጥተሽ ማሳወቅሽን ይሄ ነገር ከመፈጠሩ በፊት ኦልሬዲ የሴቶች ቪዛ እየተስተካከለ እንዳልሆነ ኢቭን ከነ ሪዝኑ አምጥቻቸው እንኳን ያለ ልምድ ቋንቋ ከሌላቸው ምን መተው እዚህ ቢሮ ተቀምጠው መዳሞች ሊመርጧቸው እየገቡ ሲወጡ አይ እቺን አልፈልጋትም እያሉ ሲመለሱ ሞራላቸው እየተነካ ነው። እና በትክክል ስራውን ሳያገኙ አምጥቼ እዚህ ቢሮ ማስቀመጥ አልፈልግም። መተው እንዲቀመጡ ስለማልፈልግ እዛው ሆኖ ኢትዮጵያ ተመርጠው ስራው ኮንፈርም ሲሆን ነው ማምጣት ምፈልገው። መተው እዚህ ቢሮ እንዳይበሰብሱ